ለዓሊ የተሰጠችው ግን መኪና የለም፣ ቬላ የለም፣ ቮልቮ የለም፣ ቪላ የለም፣ ቲቪ የለም። ነቢ ሰለላሁ ዐለይሂ ወሰለም ዓሊ ብን አቢ ጣሊብ ሲመጣ እኮ ፋጢመቱ ዛህራን ሲጠይቅ ምንም የለው፣ ወላሂ ምንም ገንዘብ የለው። ዓሊ ለምን መጣህ አሉት፣ ዝም አለ። ለምን መጣህ አሉት፣ ዝም አለ። ዓሊ ፋጢማ ፈልገን የመጣው አሉት። አዎ አላቸው። ከዛ በኋላ ምን አለ አሉት፣ ምንም የለኝም አላቸው። ምን አለ አሉት፣ ምንም የለኝም አላቸው። እሺ በጦርነት ጊዜ የሚለበሰው መከላከያ የቀስት መከላከያ ጥሩር አለኝ አላቸው። ስንት ያወጣል አሉት። 4 ዲርሃም ቢያወጣ ነው። እሱን ትሰጣታለህ በቃ አሉት። ወዶ አድርጌ እስከመጣ ጠብቁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ወዶ አድርገው መጡ። ፋጢመቱ ዛህራን ለዓሊ ብን አቢ ጣሊብ ይሰጡት ነው። ዓሊ ያሉት ሁለት እጅህን ፋጢማ ጭንቅላት ላይ አድርጋት ነቢ ሰለላሁ ዐለይሂ ወሰለም። ጌታዬ እሷ ዘንድ ያለውን ኸይር አንተን እጠይቅሃለሁ ብለው እሷ ዘንድ ካለው ሸርፍ አንተ ትጠበቃለህ ብለህ። ነገር ግን እኮ የጀነት ሴት ናት እሷ። ነቢ ሰለላሁ ዐለይሂ ወሰለም የጀነት ሴቶች አለቃ የተባለችው። ለዓሊ የተሰጠችው ግን መኪና የለም፣ ቬላ የለም፣ ቮልቮ የለም፣ ቪላ የለም፣ ቲቪ የለም። ወላሂ ለዓዚም ጉዳዩ ከኢማን ጋር የተያያዘ ነው። ባለቤቱን ካገኛችሁት እቃውን ታገኙታላችሁ። አላህን በደንብ አግኙት። ከእቃው በፊት ባለእቃውን፣ ከካዝናው በፊት ባለቁልፉ። ረበል ዒዛ ወልጀላል አላህ የሰጠህን የሚከለክል የለም ብለዋል። ወላሂ ለእናንተ የተጻፈው ማንም አይነቀው። ለእናንተ ያልተጻፈው ደግሞ ዶላር፣ ዳይመንድ፣ ሜርኩሪ ብታፈስም ያን ነገር አታገኝ። ኢላ ቢአምሪላህ ኢላ ቢኢራደቲላህ